አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞቼ በመጀመሪያ ቪዲዮ ለብዙዎች እንዲደርስ 10 ጊዜ ሼር ኮፒ ሊንክ እንድታደርጉልኝ ስለጠይቃለሁ። ይህ ከጀርባ የምትመለከቱት ኑር መስጂድ ይባላል። የሚገኘው በማዕከላዊ ኢትዮጵያ ክልል በስልጤ ዞን በቅበት ከተማ አስተዳደር በወላይ 6 ቀበሌ መንሱ አካባቢ የሚገኝ ሲሆን ይህ መስጂድ ብዙ ደረሳዎችን ያፈራና አሁንም ብዙ ደረሳዎችን በማፍራት ላይ የሚገኝ ሲሆን የአካባቢው ሙስሊም ማህበረሰብ በሚሰግድበት ሰዓት ከመጥበቡና በቂ ካለመሆኑ አካያ ሌላ አዲስ ጂ+1 መስጂድ ለመስራት አቅዶ ወደ ስራ መግባቱን ይታወቃል እና አሁን በመታዩት ልክ ብዙ ሰራተኞችና የአካባቢው ማህበረሰብ በጉልበት በገንዘብም ያው እገዛ በማድረግ ጀምሮታል እና አሪፍ እንቅስቃሴ እያደረጉ ነው ያሉት እና አሁን ላይ የገንዘብ እጥረት ስለገጠማቸው ሁሉም ከሀገር ውስጥም ከሀገር ውጭም ያሉ ደጋግ ሙስሊም ወንድሞቻችን በገንዘብ እና በተለያየ ነገሮች ድጋፍ እንድታደርጉ ስል በአላህ ስም እጠይቃለሁ። አላህ በአዱንያ ሆኖ መስጊድ የገነባ በአኺራ የጀነት ቤቱን እገነባለታለሁ ብለዋልና ሁላችሁም የቻላችሁን አስተዋጽኦ እንድታደርጉና አቅማችሁ ያልቻለ ደግሞ ይህን ቪዲዮ ለደጋግ ሰዎች እንዲደርስ ቢያንስ ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት እንድታደርጉ ስል በአላህ ስም እጠይቃለሁ።